ማብራሪያ አስቀድመን እናመሰግናለን። ቀደም ሲል እያነሳን ነበር በዘገባዎቻችን በቀጥታ መስመር ሪፖርተራችን ብሩክ ተስፋዬም ማብራሪያዎችን እየሰጠን ነበር። በተለይ የፕሪቶሪያው ስምምነት መተግበር ዘላቂ ሰላምን ለማምጣት ትልቅ ፋይዳ እንዳለው ይታወቃል እና በስምምነቱ ውስጥ የተካተተው አንደኛው ጉዳይ ደግሞ የታጣቂዎችን ትጥቅ የማስፈታት ሀሳብ እንደሆነ ይታወቃል። ከዚህ አኳያ ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ ምንድን ነው መሰራት ያለበት? በጣም አመሰግናለሁ። አንቺም እንዳልሽው የፕሪቶሪያው ስምምነት ለእኛ ሀገር አስተምሮን ያለፈው ትልቅ ትምህርት አለ ብዬ አምናለሁ። የተፈጠረውን ችግር እና አለመግባባት ለመፍታት አንደኛው በጠረጴዛ ዙሪያ ቁጭ ብሎ በመነጋገር ችግሮችን መፍታት እንደሚቻል ያስተማረንና ያሳየን ተግባር ነው ብዬ ነው የማምነው። ሁለተኛው ደግሞ የራሳችን ችግር በራሳችን መፍታት እንደምንችል በደንብ ያሳየን። እንግዲህ በርካታ እጅ ማስገባት የሚፈልጉ ኃይሎች እንዳሉ ሁሉ እነዚህ ኃይሎችን እምቢ በማለት የራሳችን ችግር ራሳችን መፍታት እንችላለን ብለው አፍሪካውያኖች ተነስተው የፈቱበትና ያደረጉት አስተዋጽኦ እጅግ በጣም ጥሩና የጎላ ነው። በርካታ ነገሮችን ያስተማረን ነው። ከዛ ተነስተን እኛው የራሳችንን ችግር በራሳችን ለመፍታት ትልቅ ጥረት ማድረግ እንዳለብን አስተምሮ አልፏል ብዬ አስባለሁ። ከዛ የተነሳ ከዛ ስምምነት አንጻር እንግዲህ ቅድምም እንደተነሳው ስምምነቱ ለእፎይታው ትልቅ ዋስትና ነው ብለን ነበር የጠበቅነው። ይህንን ተግባራዊ ለማድረግ ደግሞ አንዱ ዋናው ተግባር መሆን ያለበት በተለያየ ምክንያት ጠመንጃ አንግበው ጫካ ውስጥ ሲንከራተት የነበረው ኃይል ወጥቶ ጠመንጃውን አስረክቦ ወደ ልማት እንዲዛወር ነው የመንግስትም የህዝቡም ፍላጎትና መሻት። ይህን ተግባራዊ ለማድረግ ባይዘው ሁላችንም እንቅስቃሴው ተጀምሯል። እንቅስቃሴው የተጀመረው እጅግ በጣም ጥሩ ነው ተብሎ ነበረ። ነገር ግን በተለያዩ ምክንያቶች እስካሁን ድረስ ሳይጠናቀቅ ነው የቆየው። አሁን ደግሞ ተጠናክሮ መቀጠል እንዳለበት ይታመናል። በተለይ ይህንን ውጤታማ ለማድረግና የተፈጠረውን ሰላም ዘላቂ ሰላም እንዲሆን እና ሰላሙን ለማረጋገጥ ወሳኝ ሚና ስለሚጫወት ሁሉም አካል ማለት ይቻላል ከመንግስት አካልም መንግስት በቁርጠኝነት ይህንን ኃላፊነት መወጣት አለበት። እንግዲህ መንግስት ስንል ከክልሉ መንግስትም ጀምሮ እያንዳንዱ በመዋቅር ደረጃ ያለ የመንግስት አካላት እነዚህን ኃይሎች ወደ ሰላማዊ መንገድ እንዲመጡ ጠመንጃቸውን አስረክበው ወደ ልማት እንዲዞሩ የማድረግ ስራ